ኧረ እባክሽ ተይ እሱ ምን ያደርጋል ልጅ ግን እንደው ሌላ ጊዜ አንቺ ቀስ ብለሽ ብታመጪልኝ ነው ይሻለው እማዬ ግድ የለሽም ዝም ብለሽ ግዢው የኔ መምጫ እንደሆነ አይታወቅም እንግዲህ ካልሽ ምን ይደረጋል እሺ ስንት መጣ 28800 መልሶ ቀን ችግር የለም ሌላ ጊዜ ገዛዋለሁ እማዬ በቃ ሰው አንቺ ጤና የለሽም እንዴ ሰው ፊት ታዋርጂ ነው ባቂ ገንዘብ አልያዝኩም እኮ ነው የምልሽ እማዬ ይሄን ያሳሰበሽ በጣም ቀላል እኮ ነው ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል ይችላል ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በእለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ ፋስት ፔይ ኢቲ ምንድነው የምትሰራው አንተ ምንድነው እየሰራ ያለው ምን ውሃ ፈሶብኝ እየወለወልኩ ከስተመር ፊት ለፊት ይወለወላል በአስቸኳይ ውጣ አዲስ ስለሆንኩ ይሄ ወጣ ይቅርታ ምንም አያገባኝም ውጣ ቶሎ አስገባ አትጎተት ምንድነው አባጨጓሬ ይመስል የሚጎተተው ውጣ ፍጠን የምን ይቅርታ ነው ሂድ አንተ ይቅርታ አንዴ በትምህርት ትለወጣል እዚህ ዌብሳይት ላይ ባለው አድራሻ መመዝገብ ትችላለህ በጣም አመሰግናለሁ በርታ ኢንቴል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ድረስ አሰልጥነን ብቁ አድርገን አስተማማኝ ስራ በአጭር ጊዜ ውስጥ እናስይዞታለን ስራውን ለምደው በራስዎ እስኪተማመኑ ድረስ ልምድ ያላቸው አስተማሪዎቻችን ከእርሶ ጋር በመሆን ሁሉንም እርዳታ ያደርግልዎታል ኢንቴል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ድረስ እንሰጣለን አሰልጥነን ብቁ አድርገን አስተማማኝ ሥራ በአጭር ጊዜ ውስጥ እናስይዞታለን ለበለጠ መረጃ በአድራሻችን ያገኙናል ኢንቴል ቪዥን ኢትዮጵያን ትራቨል ኤንድ ቱር ኤጀንሲ ወደ ኢትዮጵያና ወደ ተለያዩ ሀገራት ለስራ ወይንም ለጉብኝት በአየር መጓዝ ሲያስቡ በአስተማማኝ ዋጋና በቀልጣፋ ሁኔታ ቲኬቶን እንቆርጥሎታለን። በቡድን ወደ ተለያዩ ሀገራት ለጉብኝት ለሚሄዱ ደንበኞቻችን የሆቴል፣ የትራንስፖርትና የመኪና አገልግሎት በአንድ ላይ በተመጣጣኝ ዋጋ እናቀርባለን። ሆቴል እንይዛለን፣ መኪና እናከራያለን፣ ዕቃ እንልካለን፣ ስለ ጉዞ እናማክራለን። አስተማማኝና ቀልጣፋ የጉዞ አገልግሎት ማግኘት ሲፈልጉ በስልክ ቁጥሮቻችን ዛሬውኑ ይደውሉልን። በአገልግሎታችን ይደሰታሉ። ስልክ ቁጥሮቻችን 888 576 0854 ወይንም 703 997 9644 ናቸው። ኢትዮጵያን ትራቨል ኤንድ ቱር ኤጀንሲ
ማሚ ቻው። ጠብቀኝ ታዲያ ና ጠብቀኝ። እቺ መዳረሻ ትሆናለች እናቴ። እቺን ቦርሳ ሂድ። አንድ ጥሩ አይደለም። ማሚ ደግሞ ባሴ እንዳታመልጠኝ፣ ይልቁኑ ልሂድ። እዚሁ ና፣ የራስ መኪና ይኖርሃል እናቴ። እንዳፍሽ አድርግልኝ። በቃ ቻው። እሺ በል ሰላም። ማለዳ ፀሐይ ስትወጣ በማምቃ ከእንቅልፌ ድንገት ባንኜ ስነቃ ፈጣሪን በቀኛው ላይ እላለሁ፣ አምላኬ ስሙን ሳነሳ ውላለሁ። ማለዳ ፀሐይ ስትወጣ በማምቃ ከእንቅልፌ ድንገት ባንኜ ስነቃ ፈጣሪን በቀኛው ላይ እላለሁ፣ አምላኬ ስሙን ሳነሳ ውላለሁ። ሰላም። ስራ የለም እንዴ? ቦዘኔ ነህ? ምነው ኮንሰርት ልታዘጋጅልኝ አስበሻል? በነገራችን ላይ ይሄንን አባባል ታውቂዋለሽ? አባባሉን ሳትነግረኝ? ነገረኛና ባስ ሲመጡ አንድ ላይ ነው የሚለውን ነዋ። እንዴ ህሉዬ፣ በዳይት መቀነስ ሲያቅትሽ ደግሞ ስፖርት ጀመርሽ እንዴ? እንደሱማ ቢሆን በማን እድሌ፣ አንድም ለሰውነቴ አንድም ለጤናዬ ነበር። እና ምንድነው ልብሽ ልቅ ላጭሽ ዝርክርክ እስኪል ድረስ የሚያስሮጥሽ? አውራት እኮ ማን? መረዋው ነው። አዝማሪውን? አዝማሪ አይባልም፣ ድምፀ መረዋ ነው የሚባለው። እሺ ይሁንልሽ። ግን ምን አልሽ? ሰላም ስለው መልሶ ሰላም ነው አላለኝም መሰለሽ። ከዛማ እኔ ወሬ ጠፋብኝ እና በድንገት የሆነ ሀሳብ መጣልኝና እኔ ምን ስራ ፈት ላይ እንዲያልኩት። ከዛስ ምን ነው ኮንሰርት ልታዘጋጅልኝ ሀሳብሽ እንደ ያለኝ። እኔስ ግን ኮንሰርት ለማዘጋጀት ምንድን ነው የሚያስፈልገው? ይሻላል አምነሽበታ? እንደውም እንወያይበት። ምን መሰላችሁ? ህሉ አንድ ትልቅ ሀሳብ ይዛ ልመታለች። ለአንድ ምስኪን ድምፃዊ ኮንሰርት ልታዘጋጅለት አስባለች አይደል ህሉዬ? የሚገርም ሀሳብ ነው። በአንድ ድንጋይ ሁለት ወፍ ማለት ያህል እንዴ! እኔም እዛ ኮንሰርት ላይ ጥራዝ ግጥሞች አሉ። እዛ ላይ አምጥቼ አቀርባቸዋል። ያኔ ብዙ አድናቂ፣ ብዙ ተመልካች ያገኘ ማለት አይደል? እኔም ከሰፈሬ ሸንቀጥ ያሉ ቆንጃይቶችን ሰብሰብ አድርጌ ዲዛይን ያደርጓቸውን ልብሶቼን አልብሼ እንዲውረገረጉ ነው ማደርጋቸው። የዛኔ ተመልካች ያገኘን ማለት አይደል? በቃችሁ፣ እያሾፋችሁብኝ ነው አይደል? ማሾፉን የማያህሽው አንቺ ነሽ። ምን አለበት እኔ መድረክ ስላጣ ብንረዳው ብንተባበረው ብዬ ነው። ህሉዬ፣ የእኔን ድምፅ ትወጂዋለሽ? ልዝፈንልሽ? ማርቲ ወይ እቺ ልጅ ግን ምን ነካት? ፍቅር ነው አልዬ፣ ፍቅር ከማን ያዛት? ከሚያምረው ከዘፋኙ ከሚያምረው። እንዴት ነው ሀብታል? ቼስታ ባዶ ነው ቼስታ። የህዝብ ነው የኛ? አዎ የኛው ነው። አዎ በቃ እሱና የህዝብ ስልክ ሳንቲም ካላስገቡባቸው አይሰሩም ማለት ነው። ቤቲ ዝም ትይዋለሽ? ይሄንን የወል ቤት በህግ አምላክ
የወል ቤት ብለሽ ጥበብ እንድታራቅሻት አልፈቅድልሽም። የወል ቤት ማለት እኮ በቃ የኛ አማርኛ መምህር በአማርኛ ሆዳችን እንዳስነፋው። አሁን ወደ ስራችን ብንገባ ይሻላል። ለመማር ዝግጁ ከሆናችሁ ትድም መምህር መሆን ይችላል። መማር ስትሹ ንገሩኝ፣ እንማማራለን። መልካም የከንቱነት ጊዜ። እሺ የኛ ፈላስፋ ስትል እንደዚሁ ዘመን ጨርስ። ቤት በእናትሽ ተነሽ ቶሎ በይ እንውጣ። ቆይ እስቲ ትንሽ እቺን ልጨርሳት፣ ነገ ገብቼ አሁን ይሄን ልጨርስ ነው እንዴ? ምንሽ ነው? በቃሽ ምን ትሰራለሽ ነገ ገብተሽ? በቃሽ ቤት ሊና፣ ይሄ ለነገ መድረስ ያለበት ሪፖርት ነው። ጨርሳችሁ ትደሩ። ይህን ስጨርሱ ውጡ። ነገ ማለቅ አለበት ግዴታ ነው። ባለሽ ቤቲ ህሊና፣ ይሄ ለነገ ማለቅ ያለበት ነው። ስለዚህ ጨርሳችሁ ትውጡ። አንቺ ያምሻል እንዴ? ቤሽስ እና በቃ እንውጣ። አዎ መውጣት አለብን። አዎ በእናትሽ ስማ፣ ቤትና ህሊና ግዴታ አለባቸው አይደለ? መለከተንም እሱ ካልጠፋ ሰዓት በዚህ ሰዓት መጥቶ ያዘናል። አሁን ያለብንን ሰርተን ቶሎ እንውጣ። አሁን ካልወጣን እንኳን እንደርስ ሌላ ቀን እንሄዳለን። አዎ ሌላ ቀን ቤቲ አልችልም። የዛሬው ፕሮግራማችን አርዕስት የሚሆነው በጣም ይቅርታ፣ ያው የትራንስፖርቱ ነገር ይታወቃል። ቃል ችግር የለውም። ቁጭ በል። አመሰግናለሁ። ቃል ወዳጃችን፣ ባልደረባችን፣ ከዛም አልፎ በጣም ወንድማችን፣ በጣም የሚያዝናናን ቃል ዛሬ አርፍዶ መጥቷል። ግን ደግሞ ይቅርታ ጠይቋል። ግን ይቅርታ ቢጠይቅም በእኛ ቤተሰብ ሕግ መቀጣት አለበት። ስለዚህ ያው ካለው ግጥም በዜማ አዋስቶ በስርቅርቅ ድምፁ እንዲያዝናናን ብንቀጣው ምን ትላላችሁ? ትስማማላችኋል? እንደ ኢየሩሳሌም እንደ አክሱም ጽዮን እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው ልምጣ ሄጄ መንደሯን እናቷም አካሉ አባቷም አካሉ ሳላያት ልትቀር ነው ሳትወጣ ከጓሮ የስርቆቷን ፍቅሬን ዛሬ ካላየሁኝ የልብነት ሚስቴን ካልተገናኘሁኝ አባቷም አቀኛ እናቷም ቁራት እሷ ጭምት ፍሬ መልስ የማትሰጥ ለባለ ጠጋው ልጅ ካጩለት ከዳሯት እርባና ማየለኝ ነፍሴም ዋጋ የላት። በጣም የሚገርማችሁ ነገር እኔ እዚህ ቤት ስመጣ አርዕስት ማንሳት እኮ ነው የሚያቅተኝ። ለምን ቃል ምስል ከሳችና ከኛ ላይፍ ጋር የተገናኘ ነገር ነው በዘፈኑ የሚያቀርበው። ስለዚህ ያለኝ እድል ያመጣሁትን ርዕስት በቃ በሱ ዘፈን ነው የምቀይረው። ዛሬም
ከሱ ዘፈን አርስት ልበደርና በተሰረቀ ፍቅር ብንወያይ ምን ይመስላችኋል? በተሰረቀ ፍቅር ሁሉ ግን አብደሽ ልታሳብጂኝ ነው አይደል? እሺ ታለ እውነቴን እኮ ነው ቤቴ በተረጋጋሚ እዚህ ጋር ይመጣል። ምናልባት በአጋጣሚ ስገባ አይተሽው አንድ ቀን ብቻ አይደለም ያየሁት። በተረጋጋሚ በዚህ ሰዓት በዚህ ቀን እዚህ ይመጣል እና ከሆኑ ሰዎች ጋር ተሰብስቦ ይወጣል። በፈጣሪ ደህና አድርጎ ነው ያስገባልሽ። ምኑን? ፉንቃውን ነው። የኔ ቤቴ ሞዛዛ ያንቺ መጫወቻው ይልካ ታውቃላችሁ ግን እንደኔ ድለኛ ሰው ያለ አይመስለኝም። የአሁኗን ሚስቴን በስርቆት ነው ያገኘኋት። ያስቃል አይደል? ያሳዳጊዎች ልጅ ናት። ይሁን የሰፈር ዱርዬዎች ሱሰኛዎች ጋር ሳያት የምር ነው በቃ ብክንክን ድምለው ማንም እንዲነካብኝ አልፈልግም። እሷን የወንድም ባህሪ እየመሰላት ነው መሰል ችላ ብላ ታልፈዋለች። እያደግን በመጣን ቁጥር ያንን ፊሊንግን መቋቋም አለብኝ ቢወሰንኩኝ። የምር አንድ ቀን ግን መቋቋም አልቻልኩም። ከምጠላው ልጅ ጋር ነው ያየኋት። ከአቅሜ በላይ ሲሆን ተንደርድሬ አፍንጫውን ነው ያልኩት። የፍቅር ኃያልነት ግን የሌለ ልብ ነበር የሰጠኝ። ምንም ያክል ሰውዬ ነበር ተንደርድሬ የመጣሁት። የዛች ቀን ናት ብዙ ነገር የተቀየረችው። የምር እሷም በእኔ በጣም ትልቅ ኩራት ተሰማት። በቃ ዛሬ ራት መብላት እፈልጋለሁ ካንተ ጋር አለችኝ። እሺ ብለን ራት በላን። ወይን ካልጠጣሁ አለችኝ። እሷን ማስደሰት ነበር ትልቁ ፍላጎቴ። እሺ ያልን ወይን ጠጣን፣ ሞቅ አለን ምናምን። የሚገርመው ግን ከዛ በኋላ ያለውን ነገር አላውቀውም። ራሳችንን አልጋ ላይ ነበር ያገኘነው። ከዛ በኋላ ነበር ሁሉን ነገር ግልጽ ያደረግነው። ያች ቀን ከባድ ቀን ነበረች። የስሜት መለዋወጦችን ያየሁባት፣ ደስታም፣ ከባድ ሐዘን። እንዴት ብዬ እናቴ አባቴ ብዬ የተቀበልኩትን ቤተሰብ ከእህቴ ጋር አብሬ ተኛው። አንድ አልጋ ተጋራው ብዬ መናገሩ እንዴት ብዬ አቅም ይኖረኝ? እሷም ጸነሰች። በህይወታችን ትልቁን ውሳኔ የወሰን ያኔ ነበር። የፍቅር ኃያልነትን ያየንበት፣ ከቤተሰቦቻችን መራቅን የወሰንበት ያኔ ነበር። ተነስተን አዲስ አበባ የገባ ነው። ከዛ በኋላ ነበር ትልቁ የህይወታችን ምዕራፍ የተከፈተው። ልጃችን መጣ። የሚገርመው በትረ ነው ስሙ ልጃችን። እኔ ደግሞ ሙሴ። ታላቁ ሙሴ ህዝቡን በበትሩ እንዳሻገረ፣ የኔ ልጅ ደግሞ የኔና የእናቱን ህይወት ነበር የቀየረው። ልጅ የራሱን እድል ይዞ ይመጣል ሲባል አላምንም ነበር። የኔ በትረ ግን የእኛን ህይወት እንዲህ ደስተኛ እንድንሆን አዲስ ሰዎች እንድንሆን አደረገ። በጣም ይገርማል። ወንድማችን ስለተሰረቀ ፍቅር ስላስረዳን፣ ሀሳብ ስላካፈልከን በጣም እናመሰግናለን። በጣም ቤት የባናችሁ እንሂድ ብቻ እንዳትዪ። ይኸው በቃ ሰዓቱ ደረሰ እኮ ሊመጡ ነው። ልትሞቺ ነው እንዴ? ይሻለኝ ነበር በማን እድል። አንቺ እብድ ለየለሽ እንዴ? አሁን እሱ እንደማይወደኝ ከምሰማ ብሞት ይሻለኝ። የምርሽን ነው ግን? በዚህ ቀልድ ወይኔ ወጡልሽ ወጡ እና ላይወጡ ነው። ያምሻል እንዴ? ይጭ የት አለ? ያ ብዙም አያምርም። ያቀዩ እናንተ ልጅ እንደ ቆየ እሷ እኮ ትልቅ ሰው ነች። ምን ትሆናለች ብለህ ነው የምትሄድ? አንድ ልጄ እኮ ነች። አንድ ልጄ እንዴ! ያችን የመሰለች ልጅ ደግሞ አልድረልም አልከኛል። ሰዎች ጓደኞቼ፣ በዚህ ጉዳይ ላይ ለአንድም ለመጨረሻም ተነጋግረናል አይደል? እንዳታነሱብን ብያለሁ። ህልሟን ስራዋን ሳትጨርስ ማንኛውም ወንድ ጋር እንድትቆም አልፈቅድላትም። ይህን እንድታውቁ። ይሄ ለመጨረሻ ጊዜ ነው። ተመርቃ አገልጋይ ሆና አይደለ እንዴ አሁን ያለችው? የእሷ ህልም ማስተርሷን ይዛ ሀገሯንም እኔንም ማስጠራት ነው። ለአንተስ ቢሆን የተማረች የተመራመረች ሴት አያስፈልግህም? በሉ እሺ።
ሄሎ ቤቲ፣ ምን ሆነሽ ነው ስልኩን ቶሎ ማታነሹ? እባክሽ እኔ ለራሴ እንቅልፍ እምቢ ብሎኛል። ደስታና ፍርሃት እየተፈራረቁ በጣም አስጨነቁኝ። መረዋው ላንቺ ስላሳየሁሽ በጣም ደስ ብሎኛል። ግን ደግሞ ማጣው እየመሰለኝ በጣም ጨነቀኝ። እውነቴን እኮ ነው። ሄሎ ቤቲ፣ Hello. Hello. እንዴ የለችም እንዴ? ምን ሆነሃል አንተ? ምንም አልሆንኩ። እንዴ ምን ማለት ነው? ምንም አልሆንኩ? ምንም አልሆንኩ ማለት አንዴ ተወኝ በቃ። አንተ ልቀቀኝ። አንተ ላይ መታኝ። ልቀቀኝ። ኧረ በቂ እኮ ሳረጋጉ። ልቀቀኝ። አንተ ክራሪ ወይ ክራሪ ሰበርክ አንተ። አንተ ላይ መታኝ። ልቀቀኝ። ሀይ ቤቲ። አሌክስ ወይ ሁሉ እኮ አልመጣችም። ቴክስትም አትመልስም። ደግሞ እስከዚህ ሰዓት ቆይታ አታውቅም። እስኪ ሰዓቱ ለምን ሆነ ይሆን? ጨነቀኝ እኮ። ምን ትሆናለች ብለሽ ነው? አዝማሪውን እየተከተለች ይሆናል። ይጭ አንተን ደግሞ ሰው ብዬ መጠየቅ ሲያስጠላ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኝ። እኔ እንደምወድሽ አውቃለሁ፣ ታውቂያለሽ። አንቺዬን አንቺም ታውቂያለሽ። የእህል ውሃ ነገር ምን ታደርጊዋለሽ? ሆድዬ ምን ታረጊዋለሽ? ምን ነው ችግር አለ? ሄሊና እባላለሁ። አውቅሻለሁ ልበል? ለማንኛውም ቃል እባላለሁ። አብሬ መቀመጥ ትችላለህ? ብቻዬን መሆን እፈልጋለሁ። ለምን? ስለምፈልግ ነው። እኔ ደግሞ ብቻ እንድትሆን አልፈልግም። አታወራም እንዴ? ማውራት አልፈልግም። ምን አይነት ደረቅ ሰው ነው? ተታሄዳ ነው? ማናት? ፍቅረኛ ወይም ሚስት? ፍቅረኛ እንዳለኝ ማን ነገርሽ? ፋራ ረከኝ እንዴ? ስዘፍን እኮ ሰምቻለሁ።
ሰምተሽ ነው እንዴ? አዎ ትታኝ ሄዳለች። እቺ ከሃዲ ባገኛት ብታገኛት ምን ልታረጋት? ያን የሚያምረው ሰው ሁሉ የሚስበው አይኗ በእስክርቢቶ ውግትግት ታደርግላት ነበር። ዞማ የመሰለው ፀጉሯን እላጭላታለሁ። አጫ በረዶ የመሰለው ጥርሷን አረግፍላት ነበር። እንዴ ለምን? ሌላ ሰው እንዳያያት ነው። ጤና ይስጥልኝ። እንዴት ነህ? ደህና ነህ ወይ? እንደምን ካናዳ እንዴት ነች? ምን እባክህ፣ የዚህ ሀገር ሲስተም እኮ መጠፋፊያ ነው። በዛ ላይ ምንም አዲስ ነገር ሳሪስ መደወሉ ከብዶኝ ነው። እሱስ እውነት ነው። መቼም አዲስ ነገር ይዘህ እንደምትመጣም ተስፋ አለኝ። እንግዲህ በዩኒቨርሲቲያችን በኩል ስኮላሩን አፕላይ አድርጌላታለሁ። ኤዱኬሽን ባክግራውንድ ጥሩ ስለሆነ በቅርቡ እንደምትቀላቀለን ተስፋ አደርጋለሁ። እውነት በለኝ። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ከፈጣሪ ጋር ፕሮሰሱ ተጀምሯል። ሌላው በሂደት ማየት ነው። ምንም ይሁን ጀምረን እንደምጨርሰው ተስፋ አለኝ። በሚገባ ጓደኛዬ፣ ጠንካራ ሰው ነህ፣ ይሳካልህ። ይኸውልህ ይህ ትልቁ ልሜ ነው። እንደምታሳካውም ተስፋ አለኝ። እንዴ ይሄ እኮ ግዴታዬ ነው፣ ያውም ለአንተ። ምንም ሀሳብ አይሆንም። ማሳካት ከቻልክ የባለቤቴን ኃይል የልጄንም ተስፋ እንደምታሳካው እርግጠኛ ነኝ። ለማንኛውም እየተደዋወልን መረጃ እንለዋወጥ። አመሰግናለሁ መስፍኔ፣ በእውነት በጣም የድሮ ጓደኝነት እኮ ይሄ ነው። ዛሬ ባሷ የምትመጣ አይመስለኝም። ነው አልፋናለች። ለምን ወካ እናደርግ? ወክ እናደርጋ? የት ቆይተሽ ነው? ጓደኛዬ ቤት ሄደን። ተናገሪ። ጓደኛዬ ቤት ሄደን ነው። የኔ ህሊና ናት እየዋሸች ያለችው። ተናገሪ። እንደዛ እኮ አይደለም አባ። በቃ ሌላ ውሸት አልፈልግም። እየዋሸሽ ልቤን እንዳሰብሪ እሺ? ቃልዬ ብታይ ትናንት ምን እንደሆንኩ አታውቅም። ምን ነው ማታ በቅቼ ስታስቢኝ አደርሽ እንዴ? ቀልዳለሁ። አባዬ ትናንት አብረን አይቶን ነበረ እና እሳት ለብሶ እሳት ጎርሶ ነበር የጠበቀኝ። ከዛኔ ደግሞ አልታወቀብኝም ብዬ ዋሸሁት። አሁን በጣም ተናደድኩ። ታዲያ ስለዋሸሽው ነው? መቼም አባትሽ ባንቺ አይጨክም። አባዬ ከተናደደብኝ እኮ አለቀ። ስመጣ አይተዋለሁ። ማን ነው ብሎ ይጠይቀኝ። ማን ነው? ቃል ነው። ሌላ ስም የለኝም። አሾፋለሁ ነው። የምሬን ነው። ምንሽ ነው ቢለኝስ ነው? ምንሽ ነው እንግዲህ ፍቅረኛዬ ነው አመት። ማን ፈቅዶልህ? ማን አድርሰው?
ምን አልሽ አንቺ? ሙሉ ዘው ምን አበሳጭ? አንተ እንደ ትንሽ ልጅ ነው የምታየው። ለምን አልበሳጭም? ለእኔ ትንሽ ልጅ ነች ሁሌ እኮ። ታዲያ ይሄንን ቁጣህን ቀንሳ። ለምን አልቆጣም? ልጄ ነች እኮ አልኩ። ልጄ እንደ አንተ እኮ ስትጮህ እሷ እየፈራችን ልትዋሽ ትችላለች። ሁሌም እንድትገባባ ከእሷ ጋር ቁጣህን ቀንስ። የዛሬ ዘመን ልጆች በንግግር ነው የሚያምሩ። እንዴት ብዬ ነው የምቀንሰው? ስንት ጊዜ ነው የምንነጋገረው ከእሷ ጋርስ? ረጋ ብለህ አታወራትም? ምን እንደ ልጆች ጋር እንደማወራው ጓደኛዬ፣ ታዳምጠኛለህ? በቃ አትቆጣ። ተነስ፣ አየር ወስደን እንውጣ። ተነስ። አንቺ ግን ትንሽ የጠገብሻል መሰለሽ። ምን እጠግባለሁ? እኔ ለራሴ ጭንቅ ብሎኛል። ምን ነው የተፈጠረ ነገር አለ? ገና ደስተኛው እንኳን ብዬ ሳልጨርስ የሚያስከፋኝ ነገር መጣና ደስታዬ እንዳለ ድምጥማጡን አጠፋው። የምን ደስታ የምን ጭንቀት? ምንድን ነው የተፈጠረው? በግልጽ አትነግሪኝ? ነካ አልነገርኩሽ። ትናንት ከቃል ጋር ማለቴ ከመረዋው ጋር አብረን ስንዝናና ነበር የዋልነው። ምን? አንቺ? እኔ እኮ ያለ ነገር እንዳልጠፋሽ ገብቶኝ ነበር። እና ምን ተፈጠረ? ምን እባክሽ፣ አባባ አንድ ላይ ያየንና በጣም ተቆጣ። ታውቂያለሽ፣ እኔ ደግሞ ከሱ ፍቃድ ውጭ የሆነ ነገር ማድረግ አልፈልግም። በጣም ጨንቆኝ። እና ምን ተፈጠረ? ብታይ እንዴት ደስ የሚል ልጅ እንደሆነ። ግን እኔ ትንሽ ፈጠርኩ ይመስል ጉንጬን ሳሚኝ ሲለኝ እኔ ዘልዬ ከንፈሩ ላይ ተገኘ። ምን? አንቺ ጉደኛ! ጥሩ ነው ያደረግሽው። የታባቱ ጥሩ ነው ያደረግሽው ነው ያልሽው እንዴ? እኔ እኮ የሚደብረው ወይም የሚከፋው ነበር የመሰለኝ። ግን ያው ማታ ላይ ደውሎልኝ ረጅም ሰዓት አውርተን እኔ እንጃ ምን እንደማደርግ ግራ ገብቶኛል። እንደው ታውቂያለሽ ደግሞ እኔ አባቤን አስከፍቼ ለደቂቃ እንኳን መኖር አልፈልግም። አይዞሽ። በነገራችን ላይ የዛሬው ቀን በጣም የተለየ ነው። ቃል እስከዛሬ ያላየሁበትን ደስታ እያየሁ ነው። ገምት ብትሉኝ ምንም መገመት አልችልም። ሚስጥሩን ማወቅ ይችላል። በእርግጥ ሐዘኔን እንጂ ደስታዬን መደበቅ አልችልበትም። እውነት ነው፣ አዲስ ነገር አለ። አዲስ ስሜት ብለው ብዙም የሚጋነን አይመስለኝም። ከረጅም ጊዜ በኋላ ሴት ልጅ ተገናኙ ማለት ልብ ለልብ ማለት ነው። በጣም ግልጽ ናት፣ ሲበዛ የዋህ። ግልጽነቷና የዋህነቷ ደግሞ ልቤን ገዝቶታል። ይኸው ነው እንግዲህ የደስታዬ ምንጭ ማለት ይሄ ነው። ክራርን ጥለህ የመጣበት ምክንያት እኔ ገብቶኛል። በነገራችን ላይ ሁላችንም በአንተ ደስተኛ ነን። ፍቅር አንጻራዊ ነው የምንለው በምክንያት ነው። ቃል ዛሬ ፍቅር ውስጥ ስላለ በጣም ደስተኛ ፍጡር ነው። በጣም ደስተኛ ነህ። ብታጣትም ያው ደስተኛ ነህ። ልብህ በጣም ሐሴት ያደርጋል። በምድር ላይ ፍቅር የሚይዘው ሰው የተመረጠ ነው። በዓለም ላይ የተመረጠ ሰው ብቻ ነው ንጹህ ልብ ያለው ሰው ብቻ ነው የሚያፈቅረው። ዛሬም እንዳኮረፍከኝ ገብተህ ልተኛ ነው? ውሸታም ልጅ አለ።
እኔ እኮ ልዋሽ ፈልጌ አይደለም። በጣም ስለጨነቀኝና ስለፈራሁ ይቅርታ አድርግልኝ። እሺ ይቅርታ አድርግልሻለሁ፣ ግን በሁለት ነገር ስንስማማ ብቻ ነው። ምንም ይሁን እንስማማለን። ምንድን ነው አባ? በመጀመሪያ ከዛ ልጅ ጋር ላይሽ አልፈልግም። ክብርሽን ያንቺ ማንነት ከማይገልጽ ከሰፈር አብልም ጋር እንዳይሽ አልፈልግም። ሲቀጥል ደግሞ የመጣለሽን ስኮላርሽፕ ተቀበለሽ ስትሄጂ ያን ይቅርታዬን ታገኛለሽ። ተግባባን? አባትዬ ግን እኮ ማስተባበያ አልቀበልም። ይኸውልሽ ይቅርታዬን የምትቀበይ ከሆነ ትዕዛዜን ማክበር አለብሽ። እሺ አባ፣ አንተ እንዳልክ በህይወት ያለ አንተ ምንም እንደማልችል ታውቃለህ። አንተ ያልከውን ነገር ሳላደርግ ደግሞ ለደቂቃ መቆየት አልችልም። አይዞሽ በቃ ጓደኛዬ። ምን ማድረግ ይቻላል? ቤትዬ በጣም እኮ ነው የወደድኩት። የሚወዱትን ሰው በቀላሉ መርሳት ይቻላል? እና ምን ማድረግ ትችያለሽ? እኔ እንጃ፣ ግን የሆነ ነገር መፈጠር አለበት። አባዬንም ማስከፋት አልፈልግም። ታውቂያለሽ፣ እንደ እናትም እንደ አባትም ሆኖ ያሳደገኝ ብቸኛ አባቴ ነው። አይዞሽ በቃ የሆነ ነገር እንፈልጋለን። ቃሉ መደሻ ቀበለኝ። ቃሉ ምን ሆናል? በሀሳብ ጭልጥ አልክ። የተፈጠረ ነገር አለ? አይ ምንም የለም። ምን ፈልግ? አይ መደሻ ቀበለኝ ያልኩ ምንም ይሰማ አልሰማሁም ነበር። ቃሉ ምን ሆናል? ከጧት ጀምሮ ልክ አይደለም። ችግር አለ? አይ እኮ ለምን ቤት ሄደህ አረፍ አትልም?
ችግር የለውም ያለውን ነገር እኛ እንሸፍናለን። ይሻላል? አዎ ይሻላል። ሂጂ ወደ ቤት። ቤቲ አንቺንም ሆነ ሙሉ ሰራተኛውን በጣም ነው የማከብራችሁ። ለዛም ነው ሙሉ ኃላፊነቱን ለእናንተ ጥዬ የምወጣው። ታውቂያለሽ አይደል? አውቃለሁ አለቃ። ግን የተፈጠረ ችግር አለ እንዴ? ችግር አለ፣ ችግርማ አለ። ህሊና ስራ ከገባች ዛሬ ስንተኛ ቀኗ ነው? ይሄ እኮ ድርጅት ነው፣ ህግ ያለው ድርጅት። አውቃለሁ አለቃ። ግን ጥሩ ስሜት ላይ ስላልሆነች እኮ ነው። እኔ አስተካክለዋለሁኝ። ምንድን ነው የምታስተካክዩ? እዚህ ብዙ ክፍተቶች አሉ። ይሄ ድርጅት ነው፣ ይገባሻል? ጥሩ ስሜት ስትሆን የምትመጣበት፣ ጥሩ ስሜት ላይ ሳትሆን የምትቀርበት መናፈሻ አይደለም። ደሞዝ እየተከፈላት ነው እዚህ የምትሰራው። እስካሁን ያላትን መልካም የስራ ቆይታ በማሰብ የመጨረሻ ማስጠንቀቂያ ሰጥቻታለሁ። እሺ አለቃ፣ አመሰግናለሁ። ታስተካክላለች። ስራ መጀመር ትችላለች። ጨርሻለሁ። እሺ አለቃ፣ በጣም ነው የማመሰግነው። እሺ ምን መሆን ነው? አስደነገጥከኝ እኮ። መደንገጡን ትደርስበታል። ምን ለመሆኑ ግን ምን የሚጠላ ነገር ኖሮኝ ነው ልጅህን የከለከልከኝ? ምን ማለት ነው? ስለምን ጥላቻ ነው የምታወራው? ብጠላ ኖሮ ጓደኛ አድርጋለሁ እንዴ? እና ልጅህን ለኔ ለመዳር ለምንድን ነው ያልፈለከው? የእናቷ አደር አለብኝ እኮ። ስማ፣ በዚህ ከሆነ የተቀየምከኝ በጣም አዝናለሁ። በጣም ኧረ ለራስህ ዘንድ ድንቄም ቃል። ምን ማለት ነው? ልጅህን የምታውቃት ከመሰለ በጣም ተሸውደሃል። አሁን ከማንም ወጣጤ የሰፈር ዱርዬ ጋር ስትላላ ሳይቻት ስከርፍ የመጣው ስለዛ ነው። ልጅህን አክብሬ ላኖርልህ ስላልኩ እንደዚህ ማድረግህን ግን አላምንም። አይሆንም፣ አይሆንም፣ አታደርገውም። በጣም አዝኛለሁ። በጣም ተጠጋት። የዛሬ ስብሰባችን ለየት የሚያደርገው ጥቁር እንግዳ በመሃላችን ትገኛለች። ጥቁር እንግዳችን አንቺን መታወቅ እንችላለን? እንችላለን። ህሊና እባላለሁ። ስለዚህ ቤት በጣም ማወቅ ፈልግ ነበረ። ምክንያቱም በጣም የምወደው ሰው የዚህ ቤት ደንበኛ ነው። መጠጥ ቤት ነው፣ ቁማር ቤት ነው። ብቻ ስለዚህ ቤት ያልገመትኩት ነገር አልነበረኝም። በመጨረሻም ቢሆን በማወቄ በጣም ደስተኛ ነኝ። ከብዙ ጥርጣሬና አጉል ሀሳብ ራሴን ነጻ አውጥቻለሁ። እስቲ
ስለዚህ ቤተሰብ ያየሽውን ነገር እስቲ ባጭሩ ግለጭ። በጣም ደስታ ስለ ህይወት በጣም ጥልቅ የሆነ አመለካከት ያለበት ትልቅ ቤት ነው። እንዳልኩት ቀድሜ ባቃችሁ በጣም ጥሩ ነበር። ምክንያቱም ለምወደው ሰው እንዴት ፍቅሬን መግለጽ እንደምችል ማርበት ነበር። ግን አሁንም ቢሆን እናንተ ያሰለጠናችሁትን ልጅ በማግኘቴ ብዙ አላደከመኝም። ያፌን ሳይሆን የልቤን በጣም ቶሎ ነው የተረዳኝ። ትምህርታችን መጨረሻ ያው አንቺም የኛ ቤተሰብ እንደምትሆኚ እርግጠኛ ነኝ። ለሚቀጥለው ፕሮግራማችን ሁለታችሁ ጥሩ ጥንድ የፍቅር ጥንድ ሆናችሁ ስለ ፍቅር እንደምታስተምሩን ያው ህልማችን። በነገራችን ላይ በቃ ዛሬ ፕሮግራማችንን ጨርሰናል። አንዴ ላውራ። ሸኝቻለሁ። ልምጣ? ትችላለህ፣ ችግር የለም። ኧረ እባክሽ ተይ፣ እሱ ምን ያደርጋል? እኔ ልጅ ግን እንደው ሌላ ጊዜ አንቺ ቀስ ብለሽ ብታመጭልኝ ነው ይሻለው። እማዬ ግድ የለሽም፣ ዝም ብለሽ ግዢው። የኔ መምጫ እንደሆነ አይታወቅም። እንግዲህ ካልሽ ምን ይደረጋል? እሺ ስንት መጣ? 28800። መልሶ ቀን ችግር የለም፣ ሌላ ጊዜ ገዛዋለሁ። እማዬ በቃ ሰው አንቺ ጤና የለሽም እንዴ? ሰው ፊት ታዋርጂ ነው። በቂ ገንዘብ አልያዝኩም እኮ ነው የምልሽ። ወይ እማዬ ይሄን ያሳሰበሽ? በጣም ቀላል እኮ ነው። ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል እችላለሁ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ። ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በዕለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ። ምንድን ነው የምትሰራው አንተ? ምንድን ነው የምትሰራው? ምንድን ነው እየሰራ ያለው? ምን ውሃ ፈሶብኝ እየወለወልኩ። ውሃ ፈሶብኝ እየወለወልኩ። ከስተመር ፊት ለፊት ይወለወላል። በአስቸኳይ ውጣ። አዲስ ስለሆንኩ ይሄ ወጣ። ይቅርታ። ምንም አያገባኝም። ውጣ ቶሎ አስገባ። አትጎተት። ምንድን ነው አባ ጨጓሬ ይመስል የሚጎተተው? ውጣ ፍጠን። የምን ይቅርታ ነው? ሂድ አንተ። ይቅርታ አንዴ። በትምህርት ትለወጣል። እዚህ ዌብሳይት ላይ ባለው አድራሻ መመዝገብ ትችላለህ። በጣም አመሰግናለሁ። በርታ። ኢንቴል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ድረስ አሰልጥነን ብቁ አድርገን አስተማማኝ ስራ በአጭር ጊዜ ውስጥ እናስይዞታለን። ስራውን ለምደው በራስዎ እስኪተማመኑ ድረስ ልምድ ያላቸው አስተማሪዎቻችን ከእርሶ ጋር በመሆን ሁሉንም እርዳታ ያደርግልዎታል። ኢንቴል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ድረስ እንሰጣለን። አሰልጥነን ብቁ አድርገን አስተማማኝ ሥራ በአጭር ጊዜ ውስጥ እናስይዞታለን። ለበለጠ መረጃ በአድራሻችን ያገኙናል። ኢንቴል ቪዥን። ኢትዮጵያን ትራቭል ኤንድ ቱር ኤጀንሲ
ወደ ኢትዮጵያና ወደ ተለያዩ ሀገራት ለስራ ወይንም ለጉብኝት በአየር መጓዝ ሲያስቡ በአስተማማኝ ዋጋና በቀልጣፋ ሁኔታ ቲኬቶን እንቆርጥሎታለን። በቡድን ወደ ተለያዩ ሀገራት ለጉብኝት ለሚሄዱ ደንበኞቻችን የሆቴል፣ የትራንስፖርትና የመኪና አገልግሎት በአንድ ላይ በተመጣጣኝ ዋጋ እናቀርባለን። ሆቴል እንይዛለን፣ መኪና እናከራያለን፣ እቃ እንልካለን፣ ስለ ጉዞ እናማክራለን። አስተማማኝና ቀልጣፋ የጉዞ አገልግሎት ማግኘት ሲፈልጉ በስልክ ቁጥሮቻችን ዛሬውኑ ይደውሉልን። በአገልግሎታችን ይደሰታሉ። ስልክ ቁጥሮቻችን 888 576 0854 ወይንም 703 997 9644 ናቸው። ኢትዮጵያን ትራቨል ኤንድ ቱር ኤጀንሲ እንዴት ነህ መስፍኔ? የድሮ ጓደኛዬ ደህና ነህ? ይኸውልህ መቼም የልጅ ነገር ታውቀዋለህ። ልጅ ያለው ሰው ስለ ልጅ ያውቃል። ምን ያው መጥፎ ቦታ ላይ እኮ እንዳትወድቅብኝ ብዬ ነው። እውነት ነው፣ ልክ ነህ። በእውቀት ጎልብታ አይምሮዋ በስሎ እዚህ ላይ ደግሞ የእናቷም አደራ አለብኝ። ጉዳዩ በቶሎ አልቆልኝ ቁም ነገር ላይ እንድትደርስልኝ ይፈልጋለሁ። አደራ፣ ያንተ ጉልበት ያስፈልገኛል። እንዴ ይህንን ማረሳው ያንተ ውለታ አለብኝ። ምንም ነገር አታስብ። አንተ ብቻ የሚጠበቅብህ ይህንን አድርግ ማለት ብቻ ነው። እሺ እሺ፣ ድሮ ጓደኛዬ መስፍኔ፣ አመሰግናለሁ አመሰግናለሁ። እንግዲህ ትላንትና እንደነገርኩ የቀጠርኳቸው ሰዎች ማለት እሱና ጓደኞቹ ናቸው። እሱን ወክለው ነው የላኩት። ያንተን ሙዚቃ አሰምቻቸው በጣም ወደውታል። ከነሱ ጋር መስራት እንዴት ነው? ምን ትላለህ? እንዴ በጣም ደስ የሚል ነገር ነው። እንስራ የሚል ሰው ተገኝቶ ነው እንዴ? ግን በምን አግባብ ነው የምንሰራው? እንዴት ነው የምንሰራው? መልካም። እኛም እንደነገረ ስንሰማው ወደነዋል፣ ስራዎቹን ወደናቸዋል እና በደንብ አንተ ዝግጁ ከሆንክ፣ አንተ ሬዲ ከሆንክ እኛ ኮንሰርቱንም ጨምሮ ሙሉ ወጪውን ችለን ልንሰራለን። እኛ ዝግጁ ነን። አዎ፣ ምንድነው የነሱ ሀሳብ መሰለህ? ምንድነው አንተ ባለህ እውቀት ችሎታ ሙሉ አልበም ትሰራለህ፣ እነሱ ደግሞ ፕሮዲውስ ያደርጉሃል እና ስራው ከወጣ በኋላ ትርፉን እኩል ትካፈላላችሁ። አዎ፣ እንግዲህ አንተም ስላለህበት ደስ የሚል ነገር ነው። ስለዚህ በጣም ደስ ይለኛል። ተስማምቻለሁ። ታንክ ዩ። እንዴ አባ ቤት መሆኑን አላወኩም ነበር። ምን ነው ደነገጥሽ? የሰራሽው ስራ አለ እንዴ? አይ ምንም የሰራሁት ነገር የለም አልመሰለኝም። እሺ የት ቆይተሽ ነው? ቤት ማለት ቤት ነበር ቤት ነበር። ከዛ በኋላ ሲደብረኝ አየር ለመቀበል ወጣሁ። በእርግጥ አየር ለመቀበል መናፈሻ በጣም መልካም ነው፣ ጥሩ ቦታ ነው። ነፋሻማ አየር መናፈሻ? አዎ መናፈሻ። ከማንም ጋር ነበርኩኝ። እርግጥ ከሱ ጋር ነበርኩኝ፣ ግን ከዚህ በኋላ እንደማንገናኝ ልነግረው። አየሽ፣ እኔን በጭራሽ ማታለል አይቻልም። ከማን ጋር እንደነበርሽ ሁሉ አውቃለሁ። ካሁን በኋላ ልጁን ካገኘሽው ጸቡ ከኔ ጋር አደጋ አትሆኝበት። እሺ፣ አደራዬን እንዳልወጣ የሚያደርገኝ ማንኛውንም ኃይል አልቀበልም። ገባሽ? አዎ፣ ሁለተኛ አላገኝም። አዎ አባ፣ ሁለተኛ አላገኝም። ይኸውልሽ ልጄ፣ ተምረሽ ትልቅ ደረጃ እንድትደርሽና የእናትሽን አደራን ለመወጣት ስለምፈልግ ነው። ይህን ሁሉ የማደርገው እኮ ለአንቺ መልካም በማሰብ ነው።
ተረጅ እንጂ ይህንን እስክፈጽም ድረስ ግን ከእኔ ትእዛዝ ውልፍት ማለት አትችም። እሺ? የስኮላሩ ጉዳይ አልቋል። በአንቺ በኩል ያለውን ነገር ግን በአስቸኳይ ማጠናቀቅ መቻል አለብሽ። የሚገርመው ነገር ነው፣ ጊዜ የሚኖርሽ አይመስለኝም። እሺ? ቶሎ መፈጣጠም ያለብሽ ይመስለኛል። እስቲ ነው የተፈጠረ ችግር አለ እንዴ? ሰሞኑን ፊትሽ ላይ ጥሩ ስሜት አይታይም። ብዙ አሪፍ አይደለም እኮ። ለምንድን ነው የሆንሽው የማትናገር? ስራ ልለቅ እንደሆነ ለመናገር ነው የመጣሁት። ምን? እኔ አስተካክለዋለሁ ብዬ ተነጋግረን በጎኑ ሊያባረሩሽ ነው? ማንም ያባረረኝ? ቦስ ነው። አይ እሱ ምንም አላለኝም። እንደዚሁ በራሴ ምክንያት ነው እኮ። ንገሪኛ። አባ የስኮላሩን ነገር ጨርሶታል። እንደማትሄጂ ነግረሽኛል ነበር እንዴ? የግድ ግን መሄድ አለብኝ። ከቃል ጋር ያለንን ግንኙነት ታውቋል። ስለዚህ እንድንለይ ስለሚፈልግ የባሰ ያፋጥነዋል። አይዞሽ እሺ፣ እግዚአብሔር ያውቃል። እና ልንለያዩ ጓደኛዬ፣ አይዞሽ እሺ፣ እግዚአብሔር ያውቃል። ቃል ወይ ያዘጋጀናት ውል ኮንትራታችን ይህን ይመስላል። እስቲ በደንብ አንብባትና ተፈራርመን ወደ ስራ ነው። ኦኬ፣ ትንሽ ሊያት ያውና በደንብ አንብበውና የሚቀየር ካለም ይስተካከላል። ተፈራርመን ወደ ስራ መግባት ነው በቃ። ስክሪፕቱ ይኖራል? አይጠፋም። ያው እዚህ ጋር ነው ፈርመው። ያው እሺ፣ በጣም ጥሩ አሪፍ ስራ እንሰራለን። ነገሮችን በደንብ እያወራን እየተመካከረን እያስተካከለን ጥሩ ፋይናል እናወጣለን እንዳታስብ። ብዬ አስባለሁ። እኔም ደግሞ ከእናንተ ጋር በመስራቴ በጣም እድለኛ ነኝ። ዛሬ ራት የጋበዝኩሽ በልዩ ምክንያት ነው። ምንድን ነው እሱ? አድገሽልኛል፣ ትልቅ ሰው ሆነሻል፣ ኃላፊነትን የመሸከምም ኃይል አለሽ። ይህ የእናትሽ ስጦታ ነው። እናትሽ ደግሞ ከአባቷ የተረከበችው ይህንን ስጦታ ነው ለአንቺ በልዩ ሰጥሽ ያሰብኩት። ምክንያቱም አሁን ኃላፊነት የሚሰማሽ ሴት ልጅ ሆነሻል፣ ትልቅ ልጅ ሆነሻል። እናትሽም በህይወት ብትኖር ኖሮ
ስኬትሽን ታይልሽ ነበር። የኔ ውድ ልጅ ይግቡ። እሺ ቤቲ፣ ምን ነው በሰላም ነው? በሰላም እንኳን አይደለም። ህሊና ስራ መልቀቋን ነግሬህ ነበር የመጣሁት። ምን ነው? ምን አጋጠማት? በምን ምክንያት ነው የምትለቀው? በእኛ በኩል እንኳን አይደለም፣ በራሷ በግል ጉዳይ ነው የምትለቀው። እንግዲህ በፍቃዷ ከሆነ ምንም ማድረግ አንችልም። መልካሙ ሁሉ ለሷ ይግጠማት። አመሰግናለሁ ቤቲ። እሺ ደስታን ሰጥተሽኝ ብዙም እንኳን ሳላታጥም ይሄ ቆይ ምን ማለት ነው? አውቃለሁ እኮ እየጎዳሁ እንደሆነ፣ ግን ደግሞ እኔም እየተጎዳሁ ነው። ምን ያህል እንደወደድኩ የገባኝ ገና ልርቅ ስል ቃሌን መጠበቅ አለብኝ። ግን ትንሽ ጊዜ ነው። ስመጣ ደግሞ ቀጥታ አንተ ቤት ነው የምገባው። በእግዚአብሔር ስም ቃል እገባልሃለሁ። ግን እውነትሽን ነው? በቃልሽ ታምነሽ እኔን ብቻ ጠብቀሽ ቃልሽን የምትጠብቂ ሰው ትሆኛለሽ? አዎ የኔ ጌታ። ታውቂያለሽ፣ በህይወቴ ከባዱን ጊዜ አሳልፍኩ ይመስለኝ ነበር፣ ግን አይደለም። ከዚህ በኋላም በጣም ከባዱን ጊዜ የማሳልፍ። ግን ምን ማድረግ ይቻላል? ሁሉን የሚያደርገው ፈጣሪ ነው። ሰሞኑን ልቤ ምት ከአንተ ውጭ እንደማያውቅ የልቤ ንጉሥ እንደሆንክ እየነገረ ነው። እሺ አልሰጋም። እግዚአብሔር በመለኮታዊ ልቡ ያነጻረውና ያብረቀረቀው ወርቀት ልብን ነው። ልብሽን ከሰጠሽኝ ደግሞ እምነቴን ቃል ኪዳኔን እሰጥሻለሁ። ምንም ሳልቀንስ ከነ ሙሉ ፍቅር እጠብቅሻለሁ። ግን ስትመጪልኝ ነጭ በነጭ ለብሼ መልአክ መስዬ ነው የምጠብቅሽ። የኔ ውድ፣ ፍቅርን መቀበል ብቻ ሳይሆን መስጠትም የሚችል ፍቅረኛ ስላለኝ በጣም እድለኛ ነኝ። እወድሻለሁ። እስክትመጪልኝ መተሽ ሙሉ ሰው እስክታደርጊ ምንም ሳልቀንስ ከነ ሙሉ ፍቅር እጠብቅሻለሁ። ቃል እገባልሻለሁ። ግን እስክትመጪ ምን እንደማደርግ ምንም አትሆንም። ጠልቼ አይደለም ውዴ የምተው አልያም ፈልጌ አይደል አስቀይም አውቃለሁ ያለኔ ሕይወት እንኳን ያለፈ ስሙ አይመስልም አውቃለሁ ያለኔ ሴት ልጅ የምትባል ልብህ አይከጅልም ሁሉን ያወቅኩት እንለያያልኩ ጠልቼ ካይደለም ነው ስለማፈቅር ጠልቼ ካይደለም ነው ስለማፈቅር
ግቢ የኔ ልጅ ግቢ። ሰርፕራይዝ! ጠብቂኝ ፍቅሬን እዚያው ቦታ ከለመድንበት ፍቅር ጨዋታ እዚያው ለገሃር ቡፌ ደላጋ ጠብቂኝ ፍቅሬን እዚያው ቦታ ከለመድንበት ፍቅር ጨዋታ እዚያው ለገሃር ቡፌ ደላጋር እዚያው ለገሃር ቡፌ ደላጋር ይከንፋል ባቡር ከድሬ ልገስግስ እኔም አብሬ ብቅ ስል ከቼ መንድፋን ጠብቂኝ ቡፌ ደላጋር ቡፌ ደላጋር ቡፌ ደላጋር የዘመርንበት ፍቅር ካንቺ ጋር ቡፌ ደላጋር ቡፌ ደላጋር አምሮኛል ዛሬ ጨዋታ አንቺ ጋር ናይስ ያበደ ነው ያምራል ይሄም ቆንጆ ሙዚቃ ነው ባይዘው ይሄ በጣም የትልቅ ሰው ስራ ነው በእውነት የጥላውን ሰማው ነው በእውነት በጣም እድለኛ ነኝ ባይዘው ከሱ ግጥምና ዜማ መቀበል አሪፍ ስራ ነው እንግዲህ ፕሮጀክቱም እያበደ ነው አሪፍ እየሆነ ነው በቃ እንግዲህ አሪፍ ነገር ይመጣል ብለን እናስባለን አዎ እርግጠኛ ነኝ አልጠራጠርም በስተመጨረሻ የዓመት ድካማችን በትንሹ እንዴ አልበማችሁ አለቀ እንዴ? አይ አልበሙን መጨረስ ሳይሆን ከአልበሙ አንድ ነጠላ ዜማ ለመልቀቅ አስበናል። ዋው ይሄማ ደስ የሚል ነገር ነው። ግን የትኛው ሙዚቃ መረጥክ? ያው እሱማ ለአንቺ የሚሆነው ነው። ናፍቀሽኛል አንቺ ናፍቀሽኛል ናፍቀሽኛል ውዴ ናፍቀሽኛል የፍቅር ቃል የመውደድ ቃል የፍቅር ቃል የመውደድ ቃል የፍቅር ቃል የመውደድ ቃል
እንግባታ። እስቲ እንያዛት። አሪፍ ነች። በጣም አይደለ? በጣም ነው። ናፍቀሽኛል አንቺ ናፍቀሽኛል ውዴ ናፍቀሽኛል አንቺ ናፍቀሽኛል ውዴ ናፍቀሽኛል ቃል የፍቅር ቃል የመውደድ ቃል እንዳሰብኩት መች ሆነ ፍቅሬ ላንቺ አይደለም ልቤ መባከኔ እንደ ልባችን ነው ፍቅር ያገናኘን ድሮም ላንቺ ሊሆን ልቤታል ታየን ቃል የፍቅር ቃል የመውደድ ቃል የፍቅር ቃል የመውደድ ቃል የኔ ልጅ በጣም እኮ ቆየሽ። ትምህርትሽን እኮ ከጨረሽ አመታት አለሽ። ለመምጣት እቅድ የለሽም እንዴ? አይ አባዬ፣ እኔ እንኳን የመምጣት እቅድ የለኝም። ባይሆን ጆን በሚቀጥለው ሳምንት ይመጣል። ኧረ እባክሽ። አይ ጥሩ ነው። በአሪፍ መስተንግዶ እቀበልልሻለሁ። አታስቢ እንዴ፣ እኔ አባትሽ እኮ አኮራሻለሁ። ብዙም አትጨነቅ። ጥሩ ሆቴል ከያዝክለት በቂ ነው። ለምን ሲባል እንዴ? ምን ነካሽ ልጄ? ለምን ሲባል ነው ሆቴል የሚከፍለው? ምን የመሰለ የተንጣለለ ቤት እያለን? አይ አባ፣ ለነፃነቱም እኮ ሆቴል ቢያርፍ ጥሩ ነው። አይ እናንተ ደግሞ ምን ማለት ነው እንዴ? ለማንኛውም እሱ ይምጣ ብቻ በደህና አንቀባራ ያስተናግድልሻለሁ። መልካም። እሺ አባዬ፣ ራስህን ጠብቅ። እሺ እኔ ልጅ። እሺ፣ መልካም ጊዜ ይሁንልህ። አይ ላቭ ዩ። አይ ላቭ ዩ ቱ። ኦ እኔምሽ ብሮ ማታ የሰራው ዜማ ነገር ኧረ አዲስ ሰራ እንዴ? አዎ እውነት እንሞክራት። አልተቻልክም? እስቲ ያሰማና። ዘውዴ ነሽ ለራሴ ዘውዴ ነሽ ለራሴ ምቹ ነሽ ትራሴ። እስቲ እንሞክራት። የሆነ ነገር ያዛል። ዘውዴ ነሽ ለራሴ ምቹ ነሽ ትራሴ ንጹህ እስትንፋሴ የነፍሴ እርካታዬ የአምላክ ስጦታዬ ዘውዴ ነሽ ለራሴ ዘውዴ ነሽ ለራሴ ስወድቅ ስታነሺ አለሁልሽ ያልሽ ቀዳዳዬን ደፍነሽ ሙሉ ሰው ያረግሽ ፍቅር ማለት እሳት ጮራ የሚያፈነጥቅ ልቤ ላይ ጎጆ አለ በክረምት የሚሞቅ ዘውዴ ነሽ ለራሴ ዘውዴ ነሽ
ያበደ ነው። ያበደ ጥሩ ስራ ነው። በጣም ያምራል። ዜማውም ያምራል። ዜማውንም ወድጄዋለሁ። በእንትን ሪት ምናምን ስንሰጣት ደግሞ ያበደ ነው ነው። በጣም አሪፍ። ዋናው አንቺ ሞዴልሽ። አንተ ደግሞ ምንድነው ሁሌ እንደ ህፃን የሚያደርገው? ዓመታት የተቆጠሩ ቢሆንም ብቸኝነቱ ግን አሁን እየጎዳኝ መጥቷል። ይገባኛል ጓደኛዬ፣ ግን እኔ የምልህ ለምን እዚህ መታ እንድትኖር አናደርግም? እንዴት እንደማደርግም አላውቅም። አይዞህ፣ ለሱ መላ አይጠፋም፣ እናስብበታለን። ለማንኛውም እዛች በረንዳ ላይ ሆነን እያወራን አየር ለምን አንወስድ? አይሻልም? ይቻላል። ተነስ። ቃል ወይ ተክሳል? አዎ እባክህ፣ ትንሽ ጥሩ ሙድ ላይ አይደለም። ምን ነው? ምን ገጠመው? እባክህ ሰሞኑን ጥሩ ስሜት እየተሰማኝ አይደለም። ለዛ ነው። ስራው ላይም እየታየ ነው። የሆነ ለመፍጠር እየተቸገረ ነው። አዲስ ነገር ጊዜ እየወሰደብን ነው። የፈጠራ ስራ ደግሞ እንደምታውቀው ይፈልጋል መረጋጋት፣ የሀሳብ መሰብሰብ ስለሚፈልግ አይ ትንሽ ብሬክም ማድረግ ካለብህ ከከተማ መውጣ ማለት ካለብህ ምናምን ትንሽ ሪፍሬሽ አድርገህ ብትመጣ ጥሩ ነው። ስራችንም እንዳይጓተት። በቃ እስቲ እረፍት ላድርግ። ይሻላል። እሺ አድርገህ ጥሩ ሪፍሬሽ አድርገህ በቃ ብሮ እንገናኛለን። እሺ አይዞን እንግዲህ። እሺ ቃል ስራዎች እየተንጓተቱብን ነው። በጊዜ መጨረስ እየቻለን አይደለም። ይህን ያህል ጊዜ ሊፈጅብን አይገባም ነበር። እስካሁን አንድ ሲንግል ብቻ ነው የሰራ ነው። ከዚህ ከልፋታችን አንጻር ይሄ በጣም ከኛ የማይጠበቅ ስራ ነው። ጊዜ በጣም እየፈጀ ነው። መስተካከል ያለበትን ነገር ማስተካከል አለብን። እንዴት ነው የምታስቡት? እኔ ደስተኛ ሳልሆን ስሜቴን መግለጽ በማልችልበት ሁኔታ የውስጤን ሳላዳምጥ እንዴት ልዘፍን እችላለሁ? አይደለማ፣ ይሄ ስራ ተፈራርመን የጀመርነው ነው። እኛም ብዙ የሚጠብቁ ሌሎች ስራዎች አሉ። ስለዚህ ቶሎ መጨረስ ያለብንን ነገር ጨርሰን፣ በዛ ላይ ደግሞ ትራኮቹ እንዳለ የሀዘን ለቅሶ ብቻ ሆኑ። ይህን ላንተ አልነግርህም። አልበም መሰባሰብ አለበት፣ ስብስብ መሆን አለበት። እሱን ነገርም አንድ ችግር ነው። ደግሞ እኔ ሀዘንተኛ አይደለሁ። የውስጤንና የልቤን ፍቅሬን ልቤን ሊገዛልኝ የሚችል ነገር ነው እየሰራው ያለሁት። አለበለዚያ የማይሆን ከሆነ እዚህ ላይ ማቆም እንችላለን። በጣም ብዙ ለፍተናል፣ በጣም ብዙ ጥረናል፣ በጣም እዚህ ደርሰናል፣ እዚህ አድርሰናል። ግን እዚህ ላይ ብናቆም ራሱ ደስ ይለኛል ባልሰራ። አሁን ከዚህ በኋላ ያለውን ማስተካከል ካልቻልን እንዳልከውም ብናቆም ነው የሚሻለው። ማቆም እንችላለን፣ ችግር የለውም። ያው ማቆም እንችላለን። እንደውም ተው ጋሼ። አቤት። ድሮ የልጆት ፍቅረኛ የነበረውን ልጅ አስታውሱታል?
አዎ አስታውሰዋለሁ። አንድ ሰሞን ቤታችን እየመጣ ይረብሸን ነበር። አሁንም ይመጣል እንዴ? በፖሊስ ካስባረርኩት ወዲያ በቲቪ ብቻ ነው የማየው። ጋዜጠኛ ነው? አይ የሆነ አዝማሪ ቤት ነው በጉሮሮ አዳሪ። አንድ ዘፈን አንድ ሰሞን ዘፈነ፣ ህዝቡ ውስጥ ገባ፣ በቃ እንጫጨለታል። ማግኘት ፈልግ ነበረ እሱን። አዎ እንግዲህ ወይ መጠጥ ቤት ወይ አለፍ ሲል ደግሞ ሆስፒታል፣ ከዚህ መጨረሻው ደግሞ መቃብር ቤት። ከዚህ ውጪ የትም አታገኘው። ጋሼ እባክህ አንተ ልትረዳኝ ትችላለህ። ማግኘት ፈልጋለሁ። እንደዚህ ልማማስልከው ፈልግ ያገኝልሃል። አመሰግናለሁ። ችግር የለም። እባክህ ወይ ማዘሪ። ሰላም አደርክ ጋልዬ? እንዴት አደሩ? ስንት ወር እንደሆነ ታውቃለህ? የቤት ኪራይ አልሰጠኸኝም እኮ። ከፍላለሁ ማዘሪ። እኔ ደግሞ መተዳደሪያዬ ነው። እሺ ማዘሪ። ከዛሬ እንዳያልፍ እኔ ተናግሬያለሁ። ከዚህ በኋላ አልናገርም። እሺ ማዘሪ ከፍላለሁ። ብሎ ደግሞ ነፃ መኖር አማረው እንዴ? እሺ አለቃ፣ አረቄ ስትለጋ ታድራለህ ሌሊቱን ሙሉ። የኔን ቤት ኪራይ ለመክፈል ግን ገንዘብ ያጥረሃል። በህግ አምላክ ዛሬውኑ ቤቴን ለቀውጣልኝ። ተናግሬያለሁ። እዛ እኮ አይደለም ማዘሪ። በቃ ተናገርኩ እኮ ጨረስኩ። ጋሼ በቃ ይልስ ሳላገኘው ልመለስ ነው ማለት ነው? ያልፈለግኩበት ያላሰስኩበት ቦታ የለም። ማንም አየሁት የሚል ጠፋ። የሚገርም እኮ ነው። የቅርብ ሰዎች አዘውትሮ መጠጥ እንደሚጠጣ ነግረውኝ ነበር። በጣም ያሳዝናል። ህሉ መልካም ልጅ እንደነበር ስትነግረኝ እሱን ለማግኘት በጣም ጓጉቼ ነበር። በህይወት ያለም አይመስለኝም። ነገርኩሽ እኮ የኔ ልጅ፣ ያልፈለግንበት ቦታና ስፍራ የለም። በህይወት ላይ ኖር ይችላል። ምን ማለት ነው አባ? እንዴት እንደዛ ሊሆን ቻለ? በሱስ በተለያዩ ነገሮች ራሱን ጠምዶ ነበር። እንዴት እርግጠኛ ሆንክ? የነገረ ሰው አለ? በጭራሽ። ከሰውነት ተራ ወጥቶ ውስቁልቁል ብሎ ሁሉ ነገር ተበላሽቶበታል። ስለሱ እንኳን ማንም ሰው መረጃ የለው። ወይኔ እኔ ነኝ ለዚህ ሁሉ ነገር ተጠያቂ። በጣም ነው የሚያሳዝነው። በራሱ ጊዜ ነው ራሱን የጎዳው። የኔ ልጅ በእውነት ነው የምልሽ፣ ትክክለኛ ውሳኔ ነው የወሰንሽው። በጣም ነው የሚያሳዝነው። ለማንኛውም በጣም ናፍቃችሁኛል። እስክትመጡ ድረስ ጓጉቻለሁ የኔ ልጅ። እኔም በጣም ናፍቀኛል አባ። ለማንኛውም አሁን ስራ መግባት አለብኝ። እወድሃለሁ። ቻው። አይ ላቭ ዩ። አይ ላቭ ዩ ቱ። እሺ የኔ ውድ እሺ። ኧረ እባክሽ ተይ፣ እሱ ምን ያደርጋል? እኔ ልጅ ግን እንደው ሌላ ጊዜ አንቺ ቀስ ብለሽ ብታመጭልኝ ነው የሚሻለው። እማዬ ግድ የለሽም፣ ዝም ብለሽ ግዢው። የኔ መምጫ እንደሆነ አይታወቅም። እንግዲህ ካልሽ ምን ይደረጋል? እሺ ስንት መጣ? 28800። በል መልሶ ቀን ችግር የለም፣ ሌላ ጊዜ ገዛዋለሁ። እማዬ በቃ ሰው
አልሰማሽም እንዴ? ሰው ፊት ታዋርጂ ነው። በቂ ገንዘብ አልያዝኩም እኮ ነው የምልሽ። ወይማዬ ይሄን ያሳሰበሽ? በጣም ቀላል እኮ ነው። ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል እችላለሁ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ። ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በዕለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ። ምንድን ነው የምትሰራው አንተ? ምንድን ነው የምትሰራው? ምንድን ነው እየሰራ ያለው? ምን ውሃ ፈሶብኝ እየወለወልኩ። ውሃ ፈሶብኝ እየወለወልኩ። ከስተመር ፊት ለፊት ይወለወላል። በአስቸኳይ ውጣ። አዲስ ስለሆንኩ ይሄ ወጣ። ይቅርታ። ምንም አያገባኝም። ውጣ። ቶሎ አስገባ። አትጎተት። ምንድነው አባ ጨጓራ ይመስል የሚጎተተው? ውጣ። ፍጠን ፍጠን። የምን ይቅርታ ነው? ሂድ ሂድ አንተ ሂድ። ይቅርታ አንዴ። በትምህርት ትለወጣል። እዚህ ዌብሳይት ላይ ባለው አድራሻ መመዝገብ ትችላለህ። በጣም አመሰግናለሁ። በርታ። ኢንቴል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ድረስ አሰልጥነን ብቁ አድርገን አስተማማኝ ስራ በአጭር ጊዜ ውስጥ እናስይዞታለን። ስራውን ለምደው በራስዎ እስኪተማመኑ ድረስ ልምድ ያላቸው አስተማሪዎቻችን ከእርሶ ጋር በመሆን ሁሉንም እርዳታ ያደርግሎታል። ኢንቴል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ድረስ እንሰጣለን። አሰልጥነን ብቁ አድርገን አስተማማኝ ሥራ በአጭር ጊዜ ውስጥ እናስይዞታለን። ለበለጠ መረጃ በአድራሻችን ያገኙናል። ኢንቴል ቪዥን። ኢትዮጵያን ትራቭል ኤንድ ቱር ኤጀንሲ ወደ ኢትዮጵያና ወደ ተለያዩ ሀገራት ለስራ ወይንም ለጉብኝት በአየር መጓዝ ሲያስቡ በአስተማማኝ ዋጋና በቀልጣፋ ሁኔታ ቲኬቶን እንቆርጥሎታለን። በቡድን ወደ ተለያዩ ሀገራት ለጉብኝት ለሚሄዱ ደንበኞቻችን የሆቴል፣ የትራንስፖርትና የመኪና አገልግሎት በአንድ ላይ በተመጣጣኝ ዋጋ እናቀርባለን። ሆቴል እንይዛለን፣ መኪና እናከራያለን፣ ዕቃ እንልካለን፣ ስለ ጉዞ እናማክራለን። አስተማማኝና ቀልጣፋ የጉዞ አገልግሎት ማግኘት ሲፈልጉ በስልክ ቁጥሮቻችን ዛሬውኑ ይደውሉልን። በአገልግሎታችን ይደሰታሉ። ስልክ ቁጥሮቻችን 888 576 0854 ወይንም 703 997 9644 ናቸው። ኢትዮጵያን ትራቭል ኤንድ ቱር ኤጀንሲ
በነገራችን ትልቅ ዜና ሳልነግርህ ምንድነው እባክህ? ልጄ እኮ ልትመለስ ነው። መቼ? አሁን በቅርብ ትመለሳለች። እንደዛ ከሰው አይን ስትጓጓላት የነበረችው ማንን ልድራት እንደሆነ ጓጉቻለሁ። ትልቅ ምሁር የተመራመረ ሸበላ ነዋ። ኧረ እባክህ እስቲ እናያለን። እንግዲህ የምርቃቷን በደንብ አልደገስኩም። ስለዚህ አሁን የመመለሻዋን ግን በደንብ ስለምደግስ እንዳትቀር። ልጅህ ማለት እኮ ልጄ ነች። እንዴት ነው የምቀረው? ትከሻዬን አዘጋጅቼ። አንተ መቼም ያንተ የሽማግሌ ትከሻ ትንሽ እኔ ካንተ እሻላለሁ። አንተ እንደውም መቅረት እንደዚህ ወደዚህ ማለት ታበዛለህ። የሀብታም ልኮ እኮ ይሄ ነው። ግድ የላችሁ። የዛን ቀን ይበለን ብቻ። እስቲ ያዝ። ዋናው በደህና ትምጣ። ዓለም አዎ፣ ይኸውልሽ ልብ ብለሽ አዳምጪ። ልጄ ከነባባ ከልጇ ጋር አብሮ ይመጣሉ። ሳሎኑ በደንብ አጽድተሽ አስውበሽ እንድትጠብቅኝ እፈልጋለሁ። እሺ ጋሺ። በተለይም የልጅ ልጅ የሚጫወትበትን ቦታ በደንብ ማጽዳት አለብሽ። እሺ ሰምተሻል አይደል? አዎ። በይ ወደ ስራሽ። እሺ። ማለት ምንድን ነው የምትፈልገው? ምንድን ነው የሆንከው? ከኔ ጋር መኖር ለምንድን ነው ያልፈለግከው? ምንም ፍላጎት አልገባኝም። እሺ በቃ አንድ ቃሌን ስማ በእግዚአብሔር። በቃ እሺ ሐኪም ቤት ሄደ ለምን አታከምም? አሁን እኮ በጣም ደህና ነኝ። ስትመጣልኝ ደግሞ የበለጠ ደህና ሆናለሁ። እሺ ቆይ እስከ መች ነው የምትጠብቃት? አመትም 2 ዓመትም እጠብቃታለሁ። ቃሌን በልጓም አላሳስረው። ተስፋ ማድረግ ይሻላል። ብዙ ካየን ወዲያ ምን ያጠያይቃል? ተስፋ ለመቁረጥም ተስፋ ያስፈልጋል አይደለም የሚባለው? ማን ነበር ገጣሚው? በቃ ይሁንልህ። ማለት ቃሌን ብትሰማና እኔን ተረድተኝ ብታከም ደስ ይለኝ ነበር። በነገራችን ላይ የሚያስፈልግህ ነገር ካለ መጠየቅ ትችላለህ እኔን። እሺ ምንም የለም። አንተ ብቻ ከጎኔ ካለህ በቂ።
ቃል የሁሉ ደስታ ምንም በማስመልከት ነው? እኔ እንጃ ዛሬ ከወትሮ ለየት ያለ ደስ የሚል ስሜት ይሰማኛል። አረ ቃልዬ ሁሌ ደስ እንዲል ነው የምንፈልገው እኛ። ሁሌ ደስተኛ ነን ቃልዬ። አረ ቃል ደስ ብሎኛል። ይመችሽ። ይመችሽ። አይ ብረ የኔ ስሜት እየተሰማ ነው። ግራ ያጋባል አይደል? እኔም ግራ ገብቶኝ አይዞህ እንድታለቅስ አልፈልግም። አታልቅስ። እንደ ድሮ መሰልኩ? አሁን እኮ ተለውጫለሁ። አታልቅስ። ተነሱ ተነሱ። ይቀሰቅሰኛል ልቤን ይደልቃል ልቤን ይደልቃል ትዝታሽ ጋልጋዬ ትራሴ ሆኖኛል ትራሴ ሆኖኛል አቁምልኝ አይን ያለመታከት እምባውን ያዘራል እምባውን ያዘራል አስቦ ወስኖ ደሞ ግር ይሰኛል ደሞ ግር ይሰኛል ቢታፈስ እንኳን ደው ጋሼ ምንድን ነው የተፈጠረው? ራሱ ይላል እንደ ሰው ህልዋ ብቻ ፈጣሪን ሰርክ የምማጸነው ከኔ የሚጣፍጥ ፍቅር እንዲሰጥሽ ነው። ስትመጪ ነጭ በነጭ ለብሽ መልአክ መስዬ ነው የምጠብቅሽ። በዓለም ላይ ውቧ ፍጥረት ምን እንደሆነች ታውቂያለሽ? ማለት ቢራቢሮ ነፃነቷ፣ ውበቷን፣ ሁሉ ነገሯን ሳየው አንቺን ይመስለኛል። ሁሌም ቢሆን የነፃነት ሻለ ነው። አልሞቷል